አሁን ኦርቶዶክስ ብሆን ሰልም ነበር ዛሬ። ቆይ አይደለም፣ ቆይ ምን አሁን ለምሳሌ አንድ ኦርቶዶክስነት ወይም ከኦርቶዶክስ ወደ ምን ውይይት ተደርጎ ነው? በምን ሶሻል ሚዲያ ላይ እፎይ ሳምሃ ዘራ ያዕቆብ ይሄ ጥያቄ ለእኔ ትክክለኛ ነው ብዬ አላስብም። እንደኔ ነው። ምክንያቱም አንደኛ ይሄ ትክክለኛው ዳታ ሊኖር አይገባም። ሁለተኛ ደግሞ ዳታው ቢኖርም ይሄኛው ሃይማኖት ትክክል ነው ብለን ለመፍረድ ይከብዳል። እኛ ፍራጅ ብዙ ናቸው። ስለዚህ በብዛት ሰው አይድ ኮንቨርት ያደረገው ነው እሱ እያለ ያለው በዓለም አቀፍ አንደኛ ኮንቨርት እያደረገ ያለው አንደኛ ፔንቴ ነው፣ ሁለተኛ ሙስሊም ሰምተኛ። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ጥሩ ይሄን ነው የምልህ። ዘራቆ ምንም ያንን ነው የምለው ማለት ነው። ይህ አሁን ይህ ጥሩ ታፒክ ነው። ይህ ደግሞ ዳታ እንደገና ይህ በዳታ የተደረገ መሆን አለበት። ገባ እና ይህ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅር ስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ፔንቴ ነው ወደሚለው እሱ ሌላ ራሱን የቻለትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው እንደዛ ያውቁ አይተን ፍትሐዊ መሆን አለብን። አትሊስት ያየነውን ነገር ዛሬ ምንድን ነው አንባይስ ሳትሆን አንተውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ ቁራን እስኬትል ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው የማስበው። ሞር ባይብል ስላነበብክ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያነብብ። ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸውን ለመውሰድ ነው አይደል የሚፈልጉት። እፎይም ከሙስሊሙን ወደ ክርስትና፣ ክርስቲያኑን ደግሞ ወደ ሙስሊም። ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው? አንደኛ። ሁለተኛ ለምንስ ነው ይሄ አሁን ኢቨን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም። ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር አይደለም። ክርስቲያን ሙሉ ጋር ሊሆን አይችልም። ቢካዝ ክርስቲያኑ የተለያየ ነው አይደለማ። ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት። ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም፣ እንደ እስልምና አንድ አይደለም። ፔንቴ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ፣ ግሪክ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ ጥያቄ ሲጠየቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ልጁ ኦርቶዶክስ ሲሉ እንጂ ግን ክርስትና አሁን ለምሳሌ ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም። አሁን ፍሮም ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ እኮ ነው። አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ ፔንቴ ማለት ፕሮቴስታንት ማለት አይደለም እላችኋለሁ። ፔንቴ ማለት ከፕሮቴስታንት አንደኛው አካል ነው። 14 ሜጀር ዲናሚኔሽኖች አሉ። በአንድ ክርስትና ስም 33,000 የተለያየ ሃይማኖት አለ። ሰው ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜይ ቢ ሱኒና ሺሃት ብለህ በትንሽ ብትለውጠውም ግን አንድ የሆነ አይደለም። ሰው አሁን ወደ እኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች። ኦርቶዶክስ ተዋህዶ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱን ነው። 80,000 ሰው የገባለት አይ ቲንክ ስለሚወዱትና ስለሚያደንቁት ነው። በየቦታው እፎይ ይችላል እያሉ የሚፖስቱት። አሁን ግን እኔ አይወክልም ብዬ ነው የማስበው። ለምን ነው ታውቃለህ? ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለ ልቦናና የኦርቶዶክስ ተዋህዶ ቅድስና የለውም። እኔ ይወክል የሚችለው አንደኛ ሲኖዶስ አላከውም፣ ሁለተኛ መምህርም አይደለም ዲያቆንም አይደለም። ዲያቆን መዝሙረ ያሬድ ዲያቆን ስለሆነ ኦርቶዶክስን ይወክላል። በቃ እሱን ነው እያልኩ እኔም እኮ ብያለሁ፣ አይወክልም ብያለሁ። ኦርቶዶክስ ነው መዝሙረ ያሬድ ቅድምም እያለ ነበረ። በጣም ነው ግን እነሱ ናቸው ይወክለናል እያሉ እንዳይሳሳቱ። ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ አለ። መዝሙረ ያሬድ ሆን ስብና ማን ነው ዲያቆን ማለት ዘር ያዕቆብ በእኛ ባለው ይኸውልህ በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም። ሲኖዶሱ ካልፈቀደ ማንም ዲያቆን አያገኝም። ዝም ብለህ እንደ ፔንቴ ፓስተር የምትሆንበት አይደለም። በእስልምናም ደግሞ መጅሊስ አላቸው፣ ስርዓት አላቸው። ዝም ብለህ ከመሬት ተነስተህ ራስህን ውስጥ አትልም። በፕሮቴስታንት ትችላለህ። ዛሬ እሱ የሚባለው ግን ምንድን ነው? እንትን ነው ኡስታዝ ነው አይደል? ፓስተር እስኪ ድል ይሰጠኛ ኡስታዝ ነው አይደል? ኡስታዝ ነው። ኡስታዝ ማለት መምህር ማለት ነው። ኡስታዝ እሱማ ኡስታዝ
ኡስታዝ ማለት እና ሰው በተዘዋዋሪ ሁሴ የሚባለው ልጅ ጎበዝ ነው። እኔ ውሸት አሏሽ በጣም ጎበዝ ነው። ግን ከፎይ ጋር መነጋገር ዘር ያዕቆብ ኡስታዝ ማለት መምህር ማለት ነው። ላስተካክል ቆይ የተወራው እኮ ነው። ከእንትና ምንድን ነው ነገር የ15-20 ደቂቃ ሆነና አስተያየት ውስጥ ሚውታል ቴንኪዩ ጨርስ ከሱ ጋር ታወራለህ። ምን አንተ ማን ነው እሱ ቤት የምትምታዘው? የይሁዳ ቤት ነው እሱ ጋር ነው እያወራን ያለ ነው አይደል? በአንድ ዘር ያዕቆብ ወንድማችን ተጋብዞ ነው የመጣውና ጨርስና ቱ ሚኒት ነው ዘር ያዕቆብ 2 ሚኒት ነው አስተያየት ሰጥቼ ወርዳለሁ። ትዕግስት ልመድ ጥሩ ነው። ዛሬ እንግዲህ ፓስተር ዮዳብ አይተናል። ከኮይቤት ከ80 ሺህ ተከታይ በላይ ላይቭ ላይ እየተከታተለ ነበር። ከሁዙ ከ70 ሺህ ጠቅላላ 150 ሺህ ነው። ጎበዝ አንድ ቸርች ጠርተህ ልስበክ ብትል 2000 ሰው አይገኝም። ጥሩ ኦፖርቹኒቲ ነበር። 150 ሺህ ቶታል። ኦኬ ይሄን ኦፖርቹኒቲ ግን እንዳየነው በብሽሽቅ እኔ አሁን ቁም ነገር እኔ ሙስሊም ነኝ ምን ቁም ነገር ይዘህ ወጣህ ብትሉኝ አንድም ቁም ነገር ይዤ አልወጣሁም። ምክንያቱም ሁሱ የእፎይን የሚያቀርበውን ክላይም በመመለስ ነው አብዛኛውን ጊዜውን ያባከነ። የታችሁ ከሆነ እፎይ ያነባል የሆነ ነገር በዛ ነገር ላይ ውሸትህን ነው ይሄ ነገር ይሄ ነው እያለ ነው ጊዜውን ያባከነ እና ምን አለበት ከእናንተ ኢጎ ወጣችሁ 150 ሺህ ሰው ማለት ቀላል አይደለም። ምልህ በኢትዮጵያን ደረጃ 150 ሺህ ሰው ሰብስበህ የትም ቸርች ሆነ የትም መስጊድ ልትሰብክ አትችልም። ይሄ ጥሩ ኦፖርቹኒቲ ነው። እንደ ኢዮዳብ ረዳ አይነት ነው እውቀት ያለው በእምነት ተኮር ላይ እውቀት ያለው ሰው በመሀል ገብተው ግን ፌር ሆኖ ምክንያቱም ኢዮዳብ ሙስሊምንም ኦርቶዶክስንም አይወክልም እና ሚድል ላይ ሆኖ እንደው የኢትዮጵያ ሕዝብ ምክንያቱም ይሄ የእምነት ነገር ነው፣ የዘላለም ህይወት ነገር ነው። ኦኬ እኔም ከኦርቶዶክስ የምማረው ነገር ካለኝ እማራለሁ። ኦርቶዶክስም ከሙስሊም የሚማር ነገር ካለ ይማራል። አሁን እኛ ያየነው ዛሬ በጣም የሚገርም 150 ሺህ ሰው በሁለቱ ሳይት ተሰብስቦ አንድም ቁም ነገር እኛ ብሽሽቆች ደቂቃውን ይሸፍንበታል እንዲልበታል ምናምን ነው። ስለ ሁሱ አስተያየት ስሰጥ ዮዳብ ረዳ ቁርአን 604 ፔጅ አለው። ኦኬ 604 ገጽ አለው ቁርአን። ይሄ ልጅ ሚሞራይዝ አድርጎታል። ኦኬ ለምሳሌ አጼ ዘረ ያዕቆብ የሚለውን ሲያነብ ይሄ ልጅ ሁሱ አጼ ያዕቆብ ብሎ ቢያነብ በመሀል ብታነበው ነው ሚሞራይዝ አድርጓል። ጎበዝ 604 ፔጅ በጭንቅላቱ ሸምድዶ ይዞታል። ፕላስ መጽሐፍ ቅዱስን በአረበኛ ሸምድዶ ይዟል፣ በአማርኛ ሸምድዶ ይዟል። ኦኬ የማይገናኝ ነገር አታነጻጹ። ይሄ ልጅ ቢዚ አድርጎታል። መልኩን አያሳይም። ሚውት አድርጎ ላይክ ኢንፎርሜሽን ጋዘር ያደርጋል፣ ይሰበስባል። ይሄን አንብለት፣ ይሄን ላይክ ባዘር የሚያደርግ ነገር አይሻ ይገባል፣ ህፃን ልጅ ይገባል። ኖ ወይ ህዝበ ክርስቲያኑም ህዝበ ሙስሊሙም መማር እንፈልጋለን። ኦኬ 150 ሺህ ሰው ማለት ዮዳብ ረዳ አንድ ቸርች ላይ አንድ መስጊድ ላይ ብትጠራው 150 ሺህ ሰው በታሪክ ሊገኝ አይችልም። ሜዳ አይበቃውም። ኦኬ ሚሊኒየም አዳራሽ ብትጠራ 150 ሺህ ሰው አይዝም። ጎበዝ ጥሩ ኦፖርቹኒቲ ነበር። እንደ ትክክለኛ ላይ ኮምፓራቲቭ ሪሊጅን ውይይት የሚደረግ ከሆነ የዮዳብ እኔ ዮኒ ማኛን አስገቡት። ዮኒ ማኛ እኮ ከ3 ወርና ከ4 ወር በፊት እኮ አቡነ ማቲያስ ቆለጡ ምናምን እያለ ሲቀልድባቸው የነበረ ሰው ነው። ያቺ የሆነች ጆኒ ራጋን ምናምን ትባል ልጅ እንግዲህ አነጻጽሩት። በቃ ጎበዝ እነ የሆነ የተሰበሰቡበት ኦኬ እነ ጆኒ ራጋ እኔ አረን ነው እኔ ሾርት ሚሞሪ ሆነናል እንዴ። ይሄ ሰውዬ እኮ ከ3 ወር በፊት እኮ አቡነ ማቲያስ ቆለጦ በጣም በሚዘገንን መልኩ ያለ እኮ አሚን ባደር ሲያደርጋቸው ሲረብሻቸው የኖረ ሰው ነው አይደለም። ዛሬ ገብቶ ደግሞ ፖለቲካ ሊሰራ ኦርቶዶክስ ጎን ቁሞ ምናምን ኖ ወይ እንደዚህ አይነት ነገር። ትክክለኛ ቤት ከፈለጋችሁ ጎበዝ እምነት እኔ አሁን ስለ ኦርቶዶክስ ማወቅ እፈልጋለሁ። ኦኬ ዮዳብ ረዳ እንዳለው ጾታ የሚቀየርበት ታይም ነው። ኦርቶዶክስም ማወቅ ይፈልጋል የዘላለማዊ ህይወት። ምናልባት ያለንበት ነገር የተሳሳተ ወይ ሆኖ ህይወታችን ከሚያልፍ መማር እንፈልጋለን ከእናንተ። ኦኬ 150 ሺህ ሰው እንዳልኩት በጣም የእናንተን ኢጎ ትታችሁ በመሀል አወያይ ያስፈልጋል። ካልሆነ እንደ ዛሬው ብሽሽቅ ነው የምንሰማ። እኔ በታሪክ አይቼ አላውቅም። ኮምፓራቲቭ ሪሊጅን 80 ሺህ 90 ሺህ 100 ሺህ እኮ የሚገባ በባለፈው 127 ሺህ ገብቶ ነበር ከሁሱ ቤት። እፎ አልመጣም በዛ ታይም። ኦኬ አሁን ፑሽ ተደርጎ መጣ። እኔ ያየሁት ሁሱ ምንም የእሱን ሀሳብ ሪፍሌክት አላደረገም።
ያነባል። ያነ እሱ ባነበበው ኦኬ ተሳስተሃል። ለምዕመናኑ የምታስተላልፈው መልእክት ይሄ አይደለም። ይሄ የተባለው በዚህ መንገድ ታይሙን የጨረሰው በዛ መልኩ ነው። የሁሱን ሀሳብ እኔ ማወቅ የምፈልገውን ስለ ክርስትና፣ ስለ ስላሴ፣ ስለ ስቅለት ኦኬ አብ ወልድ መንፈስ ቅዱስ ስለሚባሉት እኔ አሁን ስለ እነዛ እኔ ርዕሱም ወጥተዋል፣ ከርዕሱም ወጥተዋል። በነቢያት የተሰበከው ሃይማኖት የትኛው ነው? እስልምና ወይስ ክርስትና ነበረ ርዕሳቸው። አይሻ ገባ፣ ሙሐመድ ገባ፣ ህፃን ልጅ እንዲህ አድርጎ እንዲያ ኖ ወይ። ለጊዜው ልትሸውደኝ ትችላለህ፣ እንደዚህ አድርገህ ልታስደስተኝ ትችላለህ። ኦኬ ግን ኮሽን አደርጋለሁ። የተሰጠኝ አእምሮ አለ። እኔ ኢዮዳብ ረዳ ዝግጁ ነው። ኦኬ ታዋቂ ፔጅ ነው። ወንድማችን ገለልተኛ ሆኖ ታይም ለእፎ እኩል ታይም ለሁሱ እኩል ታይም እየሰጠ ሲሆን ርዕስ አውጥቶ ኢዮዳብ ረዳ በጣም ስለ ክርስትና ስለ ሪጅን ብዙ እውቀት ያለው ልጅ ነው። ኦኬ ስለዚህ መድረክ ይዘጋጅ። በሁለቱም በኩል ያለ እምነት ተከታይ ኢዮዳብ ረዳን ይምረጥ። እፎይን አይጎዳውም፣ በታይም ሁሱን አይጠቅመውም። ኦኬ እኩል ይሰጣል ኢዮዳብ ረዳ። አሁንም እንጠራለን። ኢዮዳብ ረዳ እኩል ታይም አስቀምጦ ታይም ሲያልቅ አልቋል፣ ቀጥል አንተ። አሁን እኮ ወዳ ነገባው 10 ደቂቃ አለ። ኦኬ ብሎ ተስማማ። 20 አለ፣ 50 ደቂቃ አለ። ይህ ህፃናት ጨዋታ እኮ የመድኃኒዓለም ዘላለማዊ ህይወት ነው። ኦኬ እምነት ማለት ተራ ነገር አይደለም። ስለዚህ ማወቅ ከተፈለገ ስለ እምነት ማወቅ ከተፈለገ አሁንም ተመራጭ ቴዲ ሐዋሳ ቤት የፖለቲካ ቤት ነው፣ የፖለቲካ ሜዳ ነው። የሆነ ማኛ ኦፖርቹኒስት ነው። ይሸጣል። እሱ ትንሽ በውስጥ ዜል ካሻፕ ካረክለት ይሸጣል። ኢዮዳብ ረዳ ሞልቶ የተረፈው ሰው ነው፣ በሀብትም በንብረትም እንደምናየው። ኦኬ ከብራንድ ያንተ አበባ እናንተ ፍላወር መጥቶ ለኢዮዳብ ረዳ እንደማይጠቅመው ነው ጠንቅቄ በሀገር አሜሪካ ስለምኖር አውቃለሁ። እኩል ታይም ይሰጣል፣ ፌር ይሆናል፣ ለህሊናው ሲል ይሰራል፣ መድረክ ይሰጣችኋል። አሁንም ጥሪ እናስተላልፋለን። ይሄ ልጅ ቀላል ልጅ አይደለም። ሁሱ እንደምለው ኢዮዳብ አንድ የ20 ገጽ መጽሐፍ ሸምድዶ የሚይዝ የለም። አሁን ነዘራ ያዕቆብ ሌላው ውሸት 604 ፔጅ በጭንቅላቱ ሸምድዶ የያዘ ነው። ለዛውም ቋንቋ ባልሆነ በአረበኛ ቃለን እስከ ትርጉሙ ነው የሚያውቀው። ኦኬ መጽሐፍ ቅዱስን ሸምድዶታል። በአረበኛ ነው የሚያወጣልህ፣ በግሪከኛ ነው የሚያወጣልህ፣ ወደ ዋናው ወደ መጣበት ነው የሚያወጣልህ። እናንተ ሰዎች ከኢጓችሁ ወጣችሁ እውነትን የምትፈልጉ ከሆነ የኢዮዳብ ረዳ ቤት አሁንም ክፍት ነው። የእውነት ቤት ነው። መድሎ የለበትም። አንድ ሳይድ አይዝም። ኑ ወደ ኢዮዳብ ረዳ ፔጅ እድሉ ይሰጣችሁ። አሉ ታላላቅ የክርስትና በጣም በስነ ምግባር የተሞሉ አሉ። እኔ እፎ የሚባለው እኔ አይመቸኝም። አሉ እንቁ በስርዓት ያደጉ በቤተ ክርስቲያን ያደጉ የኦርቶዶክስ መምህሮች አሉ። ኦኬ እንዳለመታደል ሁኖ ተሳዳቢና ዝም ብሎ ትርኪ ምርኪኛ እንከተላለን እንጂ አሉ፣ በጣም አሉ። እናንተ ሰዎች ውጡ። በሙስሊሙ በጣም በስነ ምግባር የተሞሉ ሰዎች አሉ። ኦፖርቹኒቲ ይሰጣል። ኑ ጥያቄ አለኝ። ቢፎርዲ የእኔ ጥያቄ ለእርሶ እንዲያው ትክክለኛ እውቀት ያላቸውና ሰከን ያሉ ሰዎች ቢሆኑ 150,000 ሰው ይገባል ብለው ያስባሉ? ሁለተኛ እዚህ ሶሻል ሚዲያ ላይ በተከታታይ የምናየው እንዲያው ሀቅን፣ እውነትን፣ ስብዕና ያላቸው የተረጋጋ በእውቀትና በእውነት የሚወያዩ መድረክ ፈልጎ ማዳመጥ የሚፈልግ ሰው አለ በደንብ። ግን እንደዚህ ድራማውን፣ ስድድቡን፣ ነቆራውን ስለሚፈልገው እዛ መድረክ ፈልገው የሚሄዱት እንደዚህ አይነት ቦታ የሚያራምዱ ጥቅመኞች ስላሉ ለዛ ይመስለኛል። ግን ሲያስቡት እርስዎ ይሄ ሰሞኑን እያየ ነው ያለው 125,000 ሰው በሁሴን ቤት መገኘቱ ራሱ በየትኛውም ዓለም የማይደረግ ነገር ነው። ሶሻል ሚዲያ ላይ ስለ መንፈሳዊ ነገር በትክክል ጥሩ ፖይንትን ያነሳኸው። 125,000 በአንድ ሳይድ ነው። ኢዮዳብ ረዳ እንደነ መዝሙር እኔ ሙስሊም ነኝ ብያለሁ። እንደነ መዝሙረ ያሬድ አይነት በስነ ምግባር ቤተክርስቲያኑ አንጻ ያሳደገችው ሰው እንዳለመታደል ሆኖ ወከባውን ይፈልገዋል። ህዝበ ክርስቲያኑም ህዝበ
ሙስሊሙም ልልህ እፈልጋለሁ በዚህ ጉዳይ ላይ ወከባውን በቃ ይሄ እንትኑን ይፈልገዋል። አሁን ከእፎይ የበለጠ እኮ እነ መዝሙረ ያሬድ እኮ በእውቀትና በስነ ምግባር የታነጹ እኮ ናቸው። እነሱን ሰው ግን እንዳለመታደል ሆኖ 200-300 ሰው ቁጭ ብሎ ሲያስ የእነሱ ስነ ምግባር ግን አሁን ለምሳሌ የእነሱ ስነ ምግባር ተጠያቂ አይሆንም። ሁሌ እንደዛ ወከባ ያለበት ቤት መሄድ የሚፈልጉበት እዛ ጋር የሚያገኙት ወከባ ላይ የሚያገኙት ሰው ጆሯቸው የሚሰማ አይደለም። ለጭቅጭቅና ለንግግር እንትን ነው የሚመጡት። ይህን ማስተካከል የለባቸውም። ስነ ምግባር ካላቸው ውጭስ አላቸው፣ ትክክል ነው። ሁሴንም መዝሙረ ያሬድም በተከታታይ በተደጋጋሚ ስነ ምግባር ከሌላቸው መድረክ ላይ የሚሄዱት ተመልካቹ በዛ እንዲልና ሞቅ ደመቅ ባለበት መገኘት ራሱ ይህ የባህሪ ድክመት ነው ብሎ እንትን አይሉም። ምክንያቱም ቦታ መምረጥ አለባቸው። በመጽሐፍ ቅዱስ ሲናገር እንቁህን ባሪያ ማን አትጣል ይላል። እንቁ የሆነ ጉድ